የትወና ችሎታዋ ለፊልም የተፈጠረች አስብሏታል። ሞንስተር፣ ማድ ማክስ፣ ፋሪ ሮድ እና አቶሚክ ብሎንዴን የመሳሰሉት ፊልሞቿ የትወና ችሎታዋን ካሳየችባቸው ፊልሞች መካከል የሚጠቀሱ ናቸው። ይህች እንስት በስራዎቿ በርካታ ሽልማቶችን ለመሰብሰብ በቅታለች። ከአነስተኛ መንደር ተነስታ በሆሊውድ ምድር ለታላቅ ስኬት የበቃችው ቻርሊዝ ቴሮን እንዴት እዚህ ደረጃ ላይ ልትደርስና ተጽዕኖ ፈጣሪ ልትሆን ቻለች? አብራችሁን ከቆያችሁ ከሰፊው የህይወት ታሪኳ ባጭሩ ነግራችኋለሁ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትዘነጉ። መልካም ጊዜ። የተወለደችው እንደ አውሮፓውያን አቆጣጠር ነሐሴ 7 1975 በደቡብ አፍሪካ ቤኖኒን ነው። ለቤተሰቦቿ ብቸኛ ልጅ ናት። አስቸጋሪ የልጅነት ህይወትም ነው ያሳለፈችው። ታዳጊዋ በልጅነት ዕድሜዋ ለጥበብ በተለይ ደግሞ ለዳንስ ልዩ ፍቅር ነበራት። በጆሃንስበርግ አዳሪ ትምህርት ቤት እያለች አብዛኛውን ጊዜዋን ለዳንስ ትሰጥ ነበር። ይህ የዳንስ ልምምዷ አሜሪካ ከገባች በኋላም ቀጥሏል፣ የጉልበት ህመም እስኪገጥማት ድረስ። ከዚህ በተጨማሪም የፋሽን ሾው ማሳየት ታዘወትር ነበር። ይህ ነው እንግዲህ የሞዴልነት ህይወት ለመጀመር እንድታስብ ምክንያት ይሆናል። የህይወት ታሪኳ ተረት እስኪመስል ድረስ በአስገራሚ ታሪኮች የተሞላ ነው። በልጅነቷ የቆዳን ቀለም በሚያወይበው ጃኑዲስ በተባለው ህመም በመጠቃቷ ለበርካታ ዓመታት አንቲባዮቲክ ተወስድ ነበር። በዚህ የተነሳ ጥርሶቿ ተበላሽተው ስለወለቁ እስከ 11 ዓመቷ ድረስ አንዲትም ጥርስ እንኳን አልነበራትም። ይህ ጥርስ አልባነት በእኩዮቿ ዘንድ እንድትተችና እንድትሳቀቅ አድርጓታል። ከዚህ ባለፈ የቤተሰቦቿም ግንኙነት ጥሩ የሚባል አልነበረም። አልኮል አብዝቶ በሚጠጣው አባቷ የተነሳ የቤተሰቡ ሰላም በእጅጉ ተፈትኗል። ይህ ሁኔታ ደግሞ ከዛሬ ነገ ምን ይፈጠራል በሚል ጭንቀት ውስጥ እንድትዘፈቅ አድርጓታል። 15 ዓመት በሆናት በአንዲት ምሽት ግን የገጠማት ነገር ሕይወቷን የሚያመሰቃቅል ሆነ። በዚያች ምሽት አብዝቶ የጠጣው አባቷ እጅግ በተበሳጨ ስሜት ሆኖ ወደ ቤት ገባ። ሁኔታውን አይተው እርሷና እናቷ የመኝታ ክፍላቸውን ከውስጥ ገብተው ዘጉት። በሩን ደጋግሞ በማንኳኳት እንዲከፍቱት ካለዚያም እንደሚገድላቸው ይዝት ነበር አባቷ። እናት ልጃቸውን አቅፈው ለመከላከልና በሩ እንዳይከፈት ለማድረግ በሚል በሩን ተደግፈው ለደቂቃዎች ቆሙ። የአባት የበር ድብደባ እየጨመረ መጣ እንጂ ሊቀንስ አልቻለም። እናቷ የነበራቸው የመጨረሻ አማራጭ በቤት ውስጥ የነበረውን ሽጉጥ በማንሳት ለማስፈራራት መተኮስ ነበር። በዚህ እሳቤ ከአንድም 3 ጊዜ ተኮሱ። ከዚያስ ልጇን ከአባት ጥቃት ለመከላከል እናት የተኮሰችው ጥይት በስካር የናወዙትን አባቷን ሕይወት ቀጠፈ። እናትም ራሷን ለመከላከል የወሰደችው እርምጃ ነው በሚል ክስ ሳይመሰረትባት በነጻ ተሰናበተች። ይህች ሴት ትውልደ ደቡብ አፍሪካዊቷ ቻርሊዝ ቴሮን ናት። ቻርሊዝ ቴሮን ዓለም በትወና ብቃቷ ሳይደመምባትና ኦስካርን የመሳሰሉ ትልልቅ ሽልማቶችን ከመውሰዷ በፊት ያለፈችበት መንገድ በፈተና የተሞላ ነበር። አባቷ በፊቷ በጥይት ሲገደል የተመለከተችው ወጣት ይህን ሁኔታ እንድትረሳና ራሷን የምትችልበትን ነገር እንድታስብ እናቷ መከረቻት። ይሁንና ቻርሊዝ ይህን ሁኔታ እስካሁን ድረስ ልትረሳው አልቻለችም። አባቷን በአንድ መንገድ ያውም በስካር ብቻ የምታውቀው ቴሮን ብዙ ጊዜ እናቴ አባቴን የገደለችው በፊቴ ነበር በማለት ቁጭቷን ስትገልጽ ትደመጣለች። የልጅነት የችግር ጊዜ ያሳለፈችው ቻርሊዝ ቴሮን ሞዴል ለመሆን ወደ አሜሪካ የተጓዘችው በ16 ዓመቷ ነበር።
ቻርሊዝ ቴሮን ራሷን ለማሸነፍና ህልሟን ለመኖር አስቸጋሪ በሆነው በክረምት ወቅት መስኮት አልባ በሆነው በጓደኛዋ ምድር ቤት እስከ መኖር ተገዳለች። ይህ ቅዝቃዜ የጉልበት ህመም እንዲያጋጥማትና የዳንሰኝነት ጉዞ እንዲገታ ባስ ሲልም ድባቴ ውስጥ እንድትገባ አድርጓታል። ከእናቷ ጋር ድጋሚ በተገናኘች ጊዜ ተስፋ በቆረጠ ስሜት ውስጥ ሆና ነበር። በእናትነት ስሜት ጭንቅላቷን እንድትጠቀምበትና ወደ አሰበችው እንድትደርስ የመከረቻት። የሞዴልነት ህልሟ የተጨናገፈው ቻርሊዝ ወደ ሆሊውድ በማቅናት ሥራ ለመፈለግ ወሰነች። እናቷ በሰጠቻት $300 አነስተኛ ቤት ተከራይታ መኖር ጀመረች። በዚህ መሃል ሕይወቷን ለማቆየት ዳቦ ሰርቃ እስከ መብላት ደርሳለች። ከዚህ በኋላ ነው እንግዲህ ሕይወቷ በድንገት የተቀየረው። ከዕለታት በአንዱ ቀን ቻርሊዝ እናቷ የላከችላትን ገንዘብ ለማውጣት ወደ ባንክ ቤት ትሄዳለች። እዚያ ሄዳ ያገኘቻት የባንክ ሰራተኛ አካውንት ከሌለሽ ገንዘቡን ማውጣት አትችይም ትላታለች። ገንዘቡ እጅግ በጣም ያስፈልጋት ነበር። ይሁንና ገንዘቡን አልሰጥሽም ስላለቻት ተበሳጭታ ስትሄድ አንድ ተሰጥኦ ያላቸውን ሰዎች የሚመለምል ኤጀንት አገኘች። በዚህ ወቅት ረሃብ ጠንቶባት የነበረ ቢሆንም የተመለከታት ኤጀንት ከዚህ በፊት ትወና ሰርተሻል እንዴ ብሎ ጠየቃት። ተዋናይ አይደለሁም፣ ትወናም አልሰራውም፣ ነገር ግን ተዋናይ መሆን እፈልጋለሁ ብላ መለሰችለት። ይህ ቅጽበት ነው እንግዲህ ያለፈውን ሁሉ ታሪኳን የቀየረ የህይወቷ አንድ ገጽታ ሆኖ ብቅ ያለው። የቻርሊዝ የትወና ህይወት የሚጀምረው በአነስተኛ በጀት በተሰራው ቺልድረን ኦፍ ዘ ኮርን ትሪ በተሰኘው የሆረር ፊልም ላይ ነው። ከዚህ በኋላ ቱዴይ ኢን ዘ ቫሊ፣ ዛት ቲንግ ዩ ዱ፣ ዘ ዴቪልስ አድቮኬት፣ ማይት ጆ ያንግ፣ ዘ ሳይደር ሃውስ ሩልስ፣ ሞንስተር፣ ዘ አስትሮናውትስ ዋይፍ፣ ትራያል ኤንድ ኤረር የተሰኙ ፊልሞች ቻርሊዝ የተሳተፈችባቸው ሲሆኑ የፊልም ሥራ ከጀመረች ጊዜ ጀምሮ ከ50 በላይ ፊልሞችና 10 የቴሌቪዥን ተከታታይ ድራማዎች ላይ ተውናለች። በርካታ አሳዛኝ ሁኔታዎችንና ፈተናዎችን የተጋፈጠችው ቻርሊዝ ቴሮን ሕይወቷን ለማቆየት ዳቦ የሰረቀችው ባለተስፋ ዛሬ የጥንካሬ መገለጫ ለመሆን በቅታለች። የተጣራ ሀብቷም ከ$200 ሚሊዮን በላይ ደርሷል። በኦስካር፣ በአካዳሚ፣ በኤሚ፣ በብሪቲሽ አካዳሚ የፊልም አዋርድ እና ጎልደን ግሎብ አዋርድ ላይ 77 ጊዜ እጩ ሆና ለመቅረብ ችላለች። ቻርሊዝ በምርጥ ሴት ተዋናይ ምድብ፣ በምርጥ የስክሪን ድራማ ምድብ፣ በምርጥ ተዋናይ ሽልማቶችና በሌሎችም ዘርፎች 25 ሽልማቶችን ለመሰብሰብ በቅታለች። የተባበሩት መንግስታት ድርጅት በ2008 የሰላም መልእክተኛ ሆናም አገልግላለች። የማህበረሰብ ተሟጋችና የበጎ አድራጎት ሥራዎች ላይ ንቁ ተሳታፊ የሆነችው ቻርሊዝ በትምህርት፣ በወባና በኤችአይቪ መከላከል ላይ አዎንታዊ ለውጥ ለማምጣት ድምጿን እያሰማች ነው። ከትንሽ የእርሻ መንደር ተነስታ ሆሊውድ ውስጥ በስኬት መራመድ የቻለችው ተዋናይ ቻርሊዝ ከፍቅር ሕይወቷና ከጾታ ቅየራ ጋር ተያይዞ ስሟ በመልካም ባይነሳም ከምንም ተነስታ የአካዳሚና ሌሎች ሽልማቶችን ማግኘት መቻሏ፣ በፊልም ውስጥ የሴቶች ውክልና እንዲጎላ ማድረጓ በ2024 በሆሊውድ ተጽዕኖ ፈጣሪ ከሆኑ ተዋንያን መካከል እንድትጠቀስ አድርጓታል። በቲቤቶች ዘንድ በተደጋጋሚ የሚነገር አንድ አባባል አለ። ምንም አይነት አስቸጋሪ ነገር ቢገጥምህ የገጠመ ችግር ህመሙ ከባድ ቢሆንብህም የጥንካሬ ምንጭ አድርገው የሚል ነው። እውነት ነው። ለመማር ዝግጁ የሆነ ሰው ከራሱ አይደለም ከሰዎች ችግር ውስጥ ትምህርት ይወስዳል። ዳይላላማ ደግሞ እንዲህ ይላል፣ ትልቁ መጥፊያችን የሚጀምረው ተስፋ ማድረግ ያቆምን ጊዜ ነው። ከቻርሊዝ የምንወስደው ትምህርትም ይሄንን ነው። የዛሬውን በዚህ አበቃው። በቀጣይ በሌላ ዝግጅት እመለሳለሁ። እስከዚያው መልካም ጊዜ